ይሄኛው መልካም ዜና ነው። ፍላጎት ላላቸው የዓለም ዜጎች በገጠር የሚገኙ ቤቶቿን በነፃ የምታድል አገር። ይሄኛውም ከነፃ አይተናነስም። ቤት በ1 ዩሮ ብቻ የሚሸጥባቸው 30 የአውሮፓ የገጠር ከተሞች። ስለዚህችኛዋ በፍጹም ሰምተው አያውቁም። እዚህ ለመኖር የየትኛውም አገር ቪዛ አያስፈልጎትም። ችግሩ ግን እዚህ መኖር እንጂ መሞት አይችሉም። እርጅና ሲጫጫኖት ወይም ህመም ሲሰማዎት አፋፍሰው በቀጣዩ አውሮፕላን ይሸኙታል። ደግሞ ሌላ ታምር፣ እዚሁ በእኛዋ አህጉር አፍሪካ ውስጥ የምትገኝ ነገር ግን ጥቁር እንዳይኖርባት በሕግ የከለከለች የነጮች ከተማ መኖሯን ያውቃሉ? ይህንንም እነግሮታለን። ማሳረጊያችንን ወደ አውሮፓ እንመለሳለን። አንድ ሱፐር ማርኬት በሁለት አገራት ውስጥ የሚገኝባት፣ የፈለጉትን አገር መርጠው ከአንድ ሱቅ አንድ አይነት ዕቃ በሁለት ዋጋ የሚገዙባት ከተማ። የዋጋ ልዩነቱ አጃኢብ ያሰኞታል። የዛሬ ጉብኝታችን ልዩ ነው። ከእርሶ የሚጠበቀው ሶፋዎት ላይ ቁጭ፣ ከወገቦት ጋደም፣ ቆሎትን ክርሽም እያደረጉ ዓለምን መዞር ነው። ጉዞ ጀምረናል። ይህ ደቡብ አፍሪካ ነው፣ እንደምታውቁት የጥቁሮች ምድር። ይህቺ ደግሞ በዛው በጥቁሮች ምድር የምትገኝ ከተማ ናት። ኦሬኒያ ትባላለች። የጥቁር ዘር እንዳይኖርባት በሕግ የከለከለች የነጮች ከተማ። በ21ኛው ክፍለ ዘመን አፓርታይድ ከተወገደ ከ3 አስርት ዓመታት በኋላ ዛሬም በአፍሪካ ምድር ጥቁሮች እንዲኖሩባት የማትፈቅድ የቅኝ ገዢዎች ከተማ ኦሬኒያ እንዲሁ ነጮች ሰብሰብ ብለው የሚኖሩባት ከተማ እንዳትመስላችሁ። ደቡብ አፍሪካን ጎረቤት አገር እያለች የምትጠራ ኦሬኒያን የሚባሉ ዜጎች ያሏት፣ የራሷን ሰንደቅ ዓላማ የሰቀለች፣ የራሷን የገንዘብ ኖት ያተመች፣ በራሷ የትምህርት ሥርዓት የምትመራ የራስ ገዛ አይነት መዋቅር ያላት ከተማ ናት። ከተማዋ የደቡብ አፍሪካን ታሪክ እንደ አዲስ ለመጻፍ የምትሞክር፣ የአፓርታይድ ሥርዓት አርክቴክቱን ሄንድሪክ ፌርቡርድ ሐውልት አቁማ የምትዘክር፣ ነጮች የዙሉ ሕዝቦችን አሸንፈው ደቡብ አፍሪካን ቅኝ መግዛት የጀመሩበትን ዕለት እንደ ድል ቀን የምትቆጥር፣ ደቡብ አፍሪካ ውስጥ ብትሆንም ጥቁሮች የደረሰባቸውን በደል እንደ ስኬት የምትቆጥር ከተማ ናት። እንዲህ አይነት ከተማ እዚሁ በአህጉራችን አፍሪካ ውስጥ መገኘቷ ለማመን ሊከብዶት ይችላል። በደቡብ አፍሪካ ነጮች የኢኮኖሚውን የበላይነት መያዛቸውን ሰምተው ሊሆን ይችላል። ልዩነቱ የዚህን ያህል ሰፊ መሆኑን ግን በፍጹም ሊገምቱ አይችሉም። ነጮች ከደቡብ አፍሪካ የሕዝብ ቁጥር 8 ከመቶውን ብቻ ነው የሚይዙት። በተቃራኒው